ሰላም እንዴት ናችሁ? ዛሬ ደግሞ በቀላሉ አማርኛን በእንግሊዝኛ እንዴት ማንበብና መጻፍ እንደምትችሉ አሳያችኋለሁ ማለት ነው። እንደሚታወቀው ስድስተኛ ፊደል ከሆኑ አናባቢ አንጠቀምም። አሁን እነዚህ ኢ የአንደኛ ፊደል፣ ዩ የሁለተኛ ፊደል፣ አይ የሶስተኛ ፊደል አናባቢ ነው። እዚህ ጋርም እንደምታዩት ኢ ኢ ኢ ኢ የአንደኛ ፊደሎች፣ ዩ ዩ ዩ እስከ መጨረሻው ማለት ነው የሁለተኛ ፊደሎች አናባቢ፣ አይ 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 ደግሞ የሶስተኛ ፊደሎች አናባቢ። ስድስተኛ ፊደሎች ሲታዩ ብቻቸው ናቸው፣ አናባቢ የላቸውም። ስለዚህ ኤም ብቻውን ተጽፎ ስታገኙ ም ብላችሁ ነው የምታነቡት። ኤስ ስ ቢ ብ ት ግ ፍ። ስለዚህ አሁን ማሳያችሁ ነገር ምንድን ነው ማለት ነው። እነዚህ የአንደኛ ፊደል አናባቢ ነች ኤም እና ኢ ሲሆን መ መ፣ ኤም እና ዩ ሙ፣ ሚ ማ ሜ ሞ፣ ም ብቻዋን እዚህ ጋር ተቀምጣለች ማለት ነው። ስለዚህ በጣም ብዙ ችግር የሚሆን ምንድን ነው ይሄ ፊደል ታትሞ የቀረበው አብዛኛው ሰው እንግዲህ ያጠናው ራሱን ያስተማረው በዚህ ነው እና አንደኛ ፊደሎች እና አምስተኛ ፊደሎች ተመሳሳይ ናቸው እዚህ ጋር ማለት ነው። ስለዚህ ረ ብዬ ስጽፍ አሁን እዚህ ጋር ረ አር ኢ ነው። ረ አለ ረ አር ኢ። ከዛ ሬንም ለመጻፍ እዚህ ጋር አር ኢ ነው። የትኛው ነው ትክክል ነው? ስለዚህ ለአምስተኛ ፊደሎች አይ ኢ አናባቢ ተጠቀሙ። በዚህ መጠቀም ትችላላችሁ። ይሄ ነገር ቢስተካከል በጣም ጥሩ ነው። ሼር፣ ኮፒ ሊንክ በማድረግ ይሄ ቪዲዮ ለብዙ ሰዎች እንዲደርስ አድርጉ። ስለዚህ አምስተኛ ፊደሎች ለአናባቢ ማን ትጠቀማላችሁ ማለት አይ ኢ። ነገር ግን ሰዎች በኢን ብቻ ተጠቅሞ ሊጽፉላችሁ ይችላሉ። አይ ኤን ተጠቅሞ ሊጽፉላችሁ ይችላሉ። እናንተ ተረድታችሁ ያንን ደግሞ በደንብ ኤክስፒሪየንስ ስትሆኑ ለፊደሎች ለዚህ ለትምህርቱ ከሰዎች ጋር ብዙ ጊዜ በተጻጻፋችሁ ቁጥር ትለምዱታላችሁ። ያለውን ስህተትም በጋራ እያረማችሁ የማንበብና የመጻፍን ነገር ትለምዱታላችሁ። ብዙ ጉድለት አለው፣ ግን እነዛ ነገሮች ደግሞ እያስተካከላችሁ እየተግባባችሁ ትመጣላችሁ ማለት ነው። እቺ ብቻዋን ስትሆን ስ ብለን ነው የምናነበር። ሰ ሱ ሲ ሳ ሴ ሶ ኦ። እሺ ብቻውን ሲሆን ብ በ ቡ ቢ ባ ቤ ቦ። በነገራችን ላይ ያው ኦንላይን እናስተምራለን እኛ። ስለዚህ ኦንላይን አማርኛ፣ እንግሊዝኛ፣ ሂሳብ መሰረታዊ ትምህርቶች መማር የምትፈልጉ ካላችሁ ይህን ቁጥር ሴቭ በማድረግ 09 ብላችሁ ጀምራችሁ ካልሰራላችሁ 0ን ታጠፉና ፕላስ 251 ብላችሁ 9 20 24 70 75 ይህን ቁጥር ሴቭ በማድረግ ኢሞ፣ ቴሌግራም፣ ዋትሳፕ ላይ ብትደውሉልኝ በማንኛውም ጊዜ ከእኔ ጋር መማር መሰልጠን በአጭር ጊዜ ማወቅ ትችላላችሁ ማለት ነው። አሁን ወደ ትምህርታችን እንሄዳለን። እዚህ ጋር ደግሞ ማነው ት ነቻ ት ብቻዋን ስትሆን ት፣ ምክንያቱም ስድስተኛ ፊደል ማለት ነው። እዚህ ጋር ተን ስታያት ስድስተኛ ፊደል ቲ ብቻ ነች። ስለዚህ ት ብለን ነበር። ት ከኢ ጋር አንደኛ ፊደል ትሆናለች። ስለዚህ ማን ብለን እናነባታለን? ተ ተ ቱ ቲ ታ ቴ ቶ። ቲ እና ኦ እቺ ኦ ነች። ቶ። እሺ እዚህ ጋር ግ ብቻዋን ግ ብለን እናነባታለን። ግ ገ ጉ ጊ ጋ ጌ ጎ። ፈ ፉ ፊ ፋ ፌ ፎ። እቺ ብቻዋን ስትሆን ደግሞ ፍ ብለን እናነባታለን ማለት ነው። ስለዚህ በአጭሩ ይሄንን ይመስላል። ስለዚህ እናንተ ማወቅ ያለባችሁ ነገር እነዚህ ይሄ ለአንደኛ ፊደል፣ ለሁለተኛ ፊደል፣ ለሶስት፣ አራት፣ አምስት ይሄኛው ደግሞ ለሰባተኛ ፊደል ቋሚ እንደሆኑ ይህንን ሁሌ ማስታወስ ነው። አያችሁ እዚህ ጋር ስታያችሁ ለሰባተኛ ፊደሎች ከመጀመሪያው እስከ መጨረሻው ኦኦ አናባቢ ይጠቀማል። ስድስተኛ ፊደል ከሆነ ደግሞ ፊደሉ ምንም አይነት አናባቢ የለውም እንደምታዩት ከመጀመሪያው እስከ መጨረሻው። አምስተኛ ፊደል ከሆነ አይ ኢ ነው የምትጠቀሙት፣ ወይም ደግሞ እዚህ ጋር እንደተጻፈው ኢ። ሞር ደግሞ አይ ኢ ብትጠቀሙ ለአንባቢ ግልጽ የሆነ መልእክት ማስተላለፍ ትችላላችሁ። ምክንያቱም
ኤልኢ ብላችሁ ብትጽፉ በአንደኛ ፊደል ላነበውም ስለሚችል ማለት ነው። ተመሳሳይ ለአራተኛ ፊደል ኤኤ ትጠቀማላችሁ፣ ለሶስተኛ ፊደል አይ ትጠቀማላችሁ፣ ለሁለተኛ ፊደል ዩ። ይህንን ነገር በመደጋገም ራሳችሁን ማስተማር ትችላላችሁ። ካልሆነ ደግሞ እኛ ያለን እኛ ጋር መጥታችሁ መማር ትችላላችሁ። ይህን ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉ። እንዲሁም ደግሞ ሪፖስት ብታደርጉ ደግሞ የበለጠ ከሼር የበለጠ ሪፖስት ብታደርጉት ደግሞ ለእኛም ይጠቅመናል፣ ለብዙ ሰዎች ይደርሳል ማለት ነው። ስለተከታተላችሁ እናመሰግናለን። ሰላም ነው።